የሊጉ መሪ አርሰናል ወደ አሸናፊነት ለመመለስ ከወልቭስ ይጫወታል። 16ኛ ሳምንት ላይ በደረሰው የእንግሊዝ ፕሪምየር ሊግ ዛሬ ምሽት 5 ሰዓት ላይ አርሰናል በኤምሬትስ አንድም ጨዋታ ያላሸነፈው ወልቭስ ያስተናግዳል። ባለፈው ሳምንት በአስቶን ቪላ 2-1 የተሸነፈው አርሰናል ወደ አሸናፊነት ለመመለስ ወደ ሜዳ በሚገባበት ጨዋታ አሁን በርካታ ተጫዋቾቹ ጉዳት ላይ ናቸው። ወንፈኞቹ በሳምንት አጋማሽ በሻምፒየንስ ሊግ ክለብ ብሩዥን ባሸነፉበት ጨዋታ በጉዳት ከስብስቡ ውጭ የነበሩ ተጫዋቾች ዛሬም የመድረሳቸው ነገር አልተረጋገጠም። አሰልጣኝ ሚኬል አርቴታ ትላንት በነበረው ጋዜጣዊ መግለጫ ዲክላን ራይስ፣ ዊሊያን ቲምበርና ዊሊያም ሳሊባ የመሰለፋቸው ነገር ገና እንዳልታወቀ ተናግረዋል። ጋብሪኤል ማጋልሻ፣ ክርስቲያን ሞስኬራ እና ካይ ሃቨርትዝ ከጉዳታቸው ያልተመለሱ ተጫዋቾች ናቸው። በፕሪሚየር ሊጉ ካሸነፈ 230 ቀናት ያለፈው ወልቭስ በ8 ተከታታይ የፕሪሚየር ሊግ ጨዋታዎች በመሸነፍ አዲስ አስከፊ ክብረ ወሰን ያስመዘገበ ሲሆን ዛሬ ለሌላ ፈተና ወደ ሰሜን ለንደን ያቀናል። አዲሱ አሰልጣኝ ሮብ ኤድዋርድሰን ቡድን ከተረከበ በኋላ ባደረጋቸው 4 ተከታታይ የሊግ ጨዋታዎች የተሸነፈ ሲሆን ምናልባት ሊሰናበቱ እንደሚችሉ እየተዘገበ ይገኛል። በሌሎች ጨዋታዎች ሊቨርፑል በአንፊልድ ከጠንካራው ብራይተን ምሽት 12 ሰዓት ላይ ይጫወታል። በአንፊልድ በሚደረገው ጨዋታ ከአሰልጣኝ ጋር ግጭት ውስጥ የገባውና በሻምፒየንስ ሊግ ከስብስቡ የተቀነሰው መሐመድ ሳላህ በዛሬው ጨዋታ የቡድን አባል ሆነዋል። በግብ ክፍያ ብቻ ተበላልጠው 10ኛና 8ኛ ደረጃ ላይ የሚገኙ ቡድኖቹ ጨዋታው ደረጃውን ለማሻሻል ወሳኝነት ይኖረዋል። ሰሞነኛ አቋሙ ጥያቄ እየተነሳበት የሚገኘው ቼልሲ ከኤቨርተን በተመሳሳይ ምሽት 12 ሰዓት ሲጫወት በርንሌይ ከፉላም ምሽት 2 ሰዓት ከ30 ጨዋታቸውን የሚያደርጉ ይሆናል። ኮፒ ሊንክና ሼር ማድረግ እንዳይረሳ ቤተሰብ